በጣም ለብዙ ሰው ጥያቄ የሆነ በእኔም ዘንድ ጥያቄ ፈጠረ አንድ መዝሙር አለ። እሱ መዝሙር እዚህ ጋር ካሴት ላይ በሚያይበት ሰዓትም ኦልሬዲ አለሙ ድሌቦ በሚለው ማረጋገጫ አለ። ብዙ ሰው ደግሞ ሌላ ሰው እንደዘመረ አድርጎ ነው የሚያስበው መዝሙሩንና ሃሌሉያ አሜን የሚለው መዝሙር ያንተ መዝሙር ነው? አዎ እሱ እንግዲህ በትክክል የኔ መዝሙር ነው። ያው ካሴቱ ላይ በዚህን ጊዜ 1989 ነው የምለው ካሴቱ ላይ። በዛን ጊዜ እንግዲህ ካሴት የተሰራ መዝሙር ጌታ ያውቃል ነው ያን እንትን ያለውና ያ መዝሙር የኔ መዝሙር ነው። እንዴት እንደተቀበልኩ ብናገር ደስ ይለኛልና በዛን ጊዜ መዝሙር ሲቀበል ለኔ ትልቅ እንትን ነበር። አንደኛ ደርግ ጊዜ ነው። ደርግ ሄዷል። እንደገና አንድኛ ቤት ያ ቅቤ የሚቀለበው ዘንዶ ጦር ጫፍ ላይ ቅቤ አድርገን እንሰጣለን። ጎረቤት ቡና ተጠርተን እኮ እንግዳ መጥቷል ቡና ጠጡ፣ እዛው ጠጡ እንግዳ መጥቷል ይባላል። እንግዳው ያ ነው። እንግዳው ዘንዶ ነው። እንግዲህ በዛ የዛር የዚህ የጠንቋይ ቅቤዎች አሉ። ለብቻ የከብቱ ለብቻ ነው ያለው። ሌላ እንግዳ ሌላ እንትን አለ። ለሱና ለሌላ እንግዶች ጠንቋዮች ምናምን ሲመጡ ነው ከዚህ ቅቤ የሚጨምረው ማለት ነው። በዛን ጊዜ ይሄኛው ዘንዶ የሆነ ሎሚ ውስጥ ሎሚ አለ ቡና ውስጥ ሎሚ ውስጥ ደርቋል፣ ሞቷል። 2 ቀን 3 ቀን ሆኖ ሞቷል። ይሄኛው ዘንዶ ሲሞት ደርግ ሲለቅ በዛ መካከል ይሄ መዝሙር በቃ በኔ ህይወት ትልቅ ለውጥ ነው ያመጣውና ልክ ዘንዶውን የቆራረጠ እባቡን የረጋገጠ የምለው መዝሙር በኔ ህይወት ማታ ተኝቼ ህልም አይቼ ነበር። በዛ ህልም ላይ የሆነ ድንጋይ ለሁለት ተሰንጥቆ ውሃ በየቦታ ይፈልቅ ነበር። ሃሌሉያ ሃሌሉያ ያልኩ ሃሌሉያ ያልኩ ተነሳው በመንፈስ ሃሌሉያ 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 መዝሙር ነው። ከዛ በነጋታው ቁጥር መስራት መጻፍ ዘንዶውን የቆራረጠ እባቡን የረጋገጠ ዘንዶውን አላየውም። ግን በመዝሙሩ ከተሰራ በኋላ መዝሙሩን ዘምሬ ደስ ብሎኝ ወደ እንትን ስል ሎሚ ውስጥ ደርቋል። ዘንዶ ሞቷል። ሳይቆይ ደግሞ ደርግ ሄዷል። እንግዲህ እግዚአብሔር ዘመን ሲያመጣ ይሄ መዝሙር በዚህ አይነት ሁኔታ ተሰራ። ይሄን መዝሙር አባባ ጸጋዬ ደግ ናቸው። በቃ ይሄ መዝሙር ዘምርና ይሄን መዝሙር ዘምር ስሉ ኮንፈረንስ ላይ ይሄ መዝሙር ዘመርኩ። አዲስ መዝሙር ነው። ወደ 83 ላይ ዘመርኩ ኮንፈረንስ ላይ ስዘምር የሆነ ድንኳን ወደቀ። በተለይ ዳምቦያ ወደ ካምባታ ውስጥ መጡ ሙሉ ወንጌሎች ያመጡት ዳምቦያ ሙሉ ወንጌል ተብሎ ያኔ በቲም ነበር ድንኳን ይዘው የመጡት። ድንኳኑ ወደቀ። ሳውት በቃ ትርምምስ ነበርና ያ መዝሙሩ በአምልኮ ዝናብ ውስጥ ያ መዝሙር ከዛ ነው ብዙ ህዝብ ይዞ ሄደ። ሃሌሉያን አገር ሁሉ ደረሰ። ያ ህዝብ ሲበተን ሃሌሉያ ሃሌሉያ ያለ ይዞ ሄደ።